ዛሬ ቪዲዮ በጣም አስገራሚ፣ አስፈሪና የሳይንስ ትልቅ ምስጢራዊ ወደ ሆነ ጉዳይ እንገባለን። አስቡት፣ በአንድ ዘመናዊ የጠፈር መርከብ ውስጥ ሆናችሁ በውሃ ውስጥ እየተጓዛችሁ በዙሪያችሁ ቢሊዮኖች የሚቆጠሩ ከዋክብት፣ ጋላክሲዎችንና የሚያስደንቁ ጠፈር አካላትን ታያላችሁ። ነገር ግን በድንገት ከፊታችሁ ብርሃን እንኳን ማምለጥ የማይችልበትን አስፈሪ የጠፈር ነገር ታያላችሁ። ይህም ብላክ ሆል። ብላክ ሆል በጣም ኃይለኛ የስበት ኃይል ስላለው ከእሱ ውስጥ ብርሃን እንኳን ማምለጥ የማይችልበት አስፈሪ ክስተት ነው። አንተ ወደ ብላክ ሆል ብትቀርብ ምን ይሆናል? ወደ ውስጥ ብትገባስ ሰውነትህ ምን ይሆናል? ጊዜ በአንተ ላይ እንዴት ይሰራል? መመለስ ትችላለህ ወይስ ዘላለም ትጠፋለህ? አንዳንድ ሳይንቲስቶች ብላክ ሆል ወደ ሌላ ዩኒቨርስ የሚወስድ መንገድ ሊሆን ይችላል ይላሉ። ሌሎች ደግሞ በውስጥ የገባ ሁሉ ፈጽሞ ይጠፋል ብለው ያምናሉ። ታዲያ እውነቱ ምንድን ነው? ዛሬ በሳይንስ የተደገፈ ማብራሪያ ጥቅም ብላክ ሆል ውስጥ ብትገባ ምን እንደሚከሰት ደረጃ በደረጃ እንመለከታለን። ስለዚህ ቪዲዮውን እስከ መጨረሻ ድረስ ተመልከቱ፣ ምክንያቱም በመጨረሻ የብላክ ሆል ትልቁ ሚስጥር ታውቃላችሁ። ብላክ ሆል ምንድን ነው? ብላክ ሆል በዩኒቨርስ ውስጥ ካሉት በጣም አስገራሚና ሚስጥራዊ የጠፈር አካላት አንዱ ነው። ሳይንቲስቶች ብላክ ሆል በጣም ትልቅ ኮከብ የህይወት ዘመኑን ከጨረሰ በኋላ እንደሚፈጠር ያምናሉ። ትልልቅ ኮከቦች በውስጣቸው ያለውን ኃይል ሲጨርሱ ራሳቸውን መደገፍ አይችሉም። በዚያን ጊዜ በራሳቸው የስበት ኃይል ምክንያት ወደ ውስጥ መጨፍለቅ ይጀምራሉ። ይህም መጨፍለቅ በጣም ኃይለኛ ስለሆነ የኮከቡ ብዙ ክብደት እጅግ ትንሽ ቦታ ውስጥ ይጨመቃል። ይህም ከምናስበው በላይ የሆነ የስበትን ኃይል ይፈጥራል። የዚህ የስበት ኃይል መጠን በጣም ከፍተኛ ስለሆነ ብርሃን እንኳ ከዚያ ማምለጥ አይችልም። እኛ ነገሮችን ማየት የምንችለው ብርሃን ወደ አይናችን ስለሚደርስ ነው። ነገር ግን ብላክ ሆል ብርሃንን እንኳን ስለማይዝ በቀጥታ ማየት አንችልም። ስለዚህ ጥቁር ቀዳዳ ወይም ብላክ ሆል ተብሎ ይጠራል። ነገር ግን ብላክ ሆል ሙሉ በሙሉ ባዶ ቀዳዳ አይደለም። እኛ እጅግ ብዙ ክብደት በትንሽ ቦታ ውስጥ ስለተጨመቀ የጠፈር አካላት ነው። ዛሬ ሳይንቲስቶች በጋላክሲዎች መሃል ትልልቅ ብላክ ሆል እንዳሉ አውቀዋል። አንዳንዶቹ ከፀሐያችን በሚሊዮኖች ወይም በቢሊዮኖች እጥፍ የሚበልጡ ክብደቶች አላቸው። ታዲያ እንዲህ ያለ አስፈሪ የስበት ኃይል ወዳለው ነገር ብንቀርብ ምን ይሆናል? ወደ ብላክ ሆል መጓዛችንን እንቀጥል። ጊዜ እንዴት ይቀየራል? አሁን ወደ ብላክ ሆል እየቀረብክ እንዳለ አስብ። ብዙ ጊዜ በጣም የሚያስደንቅ ነገር ይፈጠራል። እኛ ብዙውን ጊዜ በሁሉም ቦታ ተመሳሳይ ፍጥነት ይሄዳል ብለን እናስባለን። ነገር ግን አልበርት አንስታይን ባቀረበው የሪላቲቪቲ ቲዮሪ መሰረት ጊዜ በሁሉም ቦታ ተመሳሳይ አይደለም። የስበት ኃይል በጣም ከፍተኛ የሆነበት ቦታ ጊዜ ቀስ ብሎ ይሄዳል። ብላክ ሆል ደግሞ ዩኒቨርስ ውስጥ ከሚገኙ በጣም ኃይለኛ የስበት ኃይል ያላቸው አካላት መካከል አንዱ ነው። ስለዚህ ወደ ብላክ ሆል ስትቀርብ ጊዜ ለአንተ ቀስ ብሎ መሄድ ይጀምራል። ለምሳሌ አንተ 1 ሰዓት ብቻ እንደቆየ ሊሰማ ይችላል። ነገር ግን በምድር ላይ ብዙ ዓመታት አልፈዋል። ይህስ የሳይንስ ልብ ወለድ አይደለም፣ በፊዚክስ የተደገፈ እውነተኛ ሳይንሳዊ ሐሳብ ነው። ስለዚህ ብላክ ሆል አጠገብ ያለ ሰው ጊዜን ከኛ በተለየ መንገድ ያገኘዋል። ኢቨንት ሆሪዞን፣ የማይመለሱበት ድንበር። እየቀረብክ ስትሄድ ወደ ብላክ ሆል በጣም አስፈላጊ ወሰን ትደርሳለህ። ይህም ወሰን ኢቨንት ሆሪዞን ብሎ ይጠሩታል። ኢቨንት ሆሪዞን ማለት ከዚያ በኋላ መመለስ የማይችሉበት ነጥብ ማለት ነው። አንዴ ይህን ድንበር ካለፍክ በኋላ በዩኒቨርስ ውስጥ ያለ ምንም ኃይል ሊያድንህ አይችልም። ማንም ያህል ፈጣን የጠፈር መርከብ ቢኖርም ማምለጥ አትችልም። ምክንያቱም የብላክ ሆል ስበት ኃይል ብርሃንን እንኳ ስለሚያቆም ነው። አስታውስ፣ ብርሃን በዩኒቨርስ ውስጥ ከሁሉ የበለጠ ፈጣን ነገር ነው። ብርሃን ካላመለጠ ሌላ ምንም ነገር ሊያመልጥ አይችልም። ስለዚህ ኢቨንት ሆሪዞንን ካለፍክ በኋላ ጉዞ ወደ ብላክ ሆል መሃል ብቻ ይሆናል። ወደ ኋላ መመለስ አይቻልም።